ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ ቀዳሚና የመጀመሪያ መረጃ የሚሆነው ኤስ.ኤስ ራጃሞሊ ዳይሬክት ያደረገው ቫራንሲ ከተባለው ፊልም ጋር የተያያዘ ነው። ምክንያቱም ኤስ.ኤስ ራጃሞሊ በኢንተርቪው እንደሰጠው ከሆነ ወይም እንደተናገረው ከሆነ ቫራንሲ የተሰኘው ፊልም ጠቅላላ ቀረጻውን እስከ ኦክቶበር ድረስ እናጠናቃለን ብለዋል። ኤስ.ኤስ ራጃሞሊ ጨምሮ እንደተናገረው ከሆነ የፊልሙን ትልቅ የሚባል ክፍል ጨምሮ በፊልሙ ላይ ወሳኝ የተባሉትን የተለያዩ አክሽን ሲኩዌንሶች በአጠቃላይ ሙሉ ለሙሉ ቀረጻ አድርገን ጨርሰናል ብለዋል። ይህ ቫራንሲ የተሰኘው ፊልም አፍሪካ ውስጥ ያለ ትክክለኛ ጫካ ውስጥና ቫራንሲ ከተማ ውስጥ የሚገኝ የተለያየ የእምነት ቦታ ላይ ፊልሙ በትልቅ ስኬል ቀረጻ ተደርጎለታል። ጨምሮ እንዳለው ከሆነ በአሁኑ ሰዓት ላይ እያንዳንዱ ሲኖች የሚያገናኙ አነስ ያሉ ሲኖችን ቀረጻ እያደረግን ያለ ነው። ስለዚህ ቀለል ያለ ስለሆነ የፊልሙ ቀረጻ እስከ ሴፕቴምበር መጨረሻ ወይም ደግሞ ኦክቶበር ላይ እናጠናቃለን ማለቱ ነው። ግን እንደዛም ሆኖ ፊልሙ ለእይታ ለመብቃት ወይም ለመለቀቅ ረጅም ጊዜ ይፈጃል። ምክንያቱም ትልቅ ፊልም ነው እና የፊልሙ ቪዥዋልና ቪኤፍኤክስ በትክክል አድርገው አጠናቀው እስከሚሰሩ ድረስ ረጅም ጊዜ ይወስዳል የሚባል ፊልም ነው። መጀመሪያ ላይ ይሄ ፊልም ከ800 እስከ 900 ከሮር አካባቢ ወጪ ያስወጣል ተብሎ ነበረ። ከዛ በኋላ የፊልሙ በጀት እያደገ ሄደና በመጨረሻም 1400 ከሮር እንዳስወጣ የተለያዩ መረጃዎች ወጥተዋል። በህንድ ሲኒማ ከተሰሩ ፊልሞች መሃል ራማይናን እንኳን አንቁጠረውና አናውጣው ቢባል ይህ ቫራንሲ የተሰኘው ፊልም በህንድ ሲኒማ ታሪክ እጅግ በጣም ከፍተኛ ገንዘብ የወጣበትና ውድ የሚባል ፊልም ነው። ግን ደግሞ ፊልሙ ጣጣውን ጨርሶ እስከመቼ ለሲኒማ እይታ ይበቃል የሚለውን መጀመሪያ ኤስ.ኤስ ራጃሞሊ ለፊልሙ የሚያስፈልገውን የተለያዩ ፕሮሞሽኖች ይጨርሳል። ከዛ በኋላ ደግሞ የፊልሙ ቲዘርና ትሬለሮች ለእይታ ከበቁ በኋላ አናውንስ ያደርጉናል ብለን የምንጠብቀው ነው። የፊልሙ ሙሉ ጣጣ እንዳለ እስከ ፌብሩዋሪ መጨረሻ ድረስ የሚጨርሱ ሲሆን ቀደም ብለው እንደተናገሩት ከሆነ አፕሪል 7 2027 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ተብሏል። እናንተ ስለ ኤስ.ኤስ ራጃሞሊ ቫራንሲ ስለተሰኘው ፊልም ምን የምትሉት ነገር አለ? እየጠበቃችሁ ነው ያላችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አክሸይ ኩማርና ሰይፍ አሊ ካን አንድ ላይ የተወኑበት ሔዋን የተሰኘው ፊልም በመጨረሻ የሚወጣበትን ቀን አናውንስ አድርገዋል። ሔዋን ማለት በ2016 ለእይታ ይበቃ የነበረው የመለያለሙ ክራይም ትሪለር ይዘት ያለው ፊልም ኦፕን የተሰኘውን ፊልም ሪሜክ አድርገው ነው የሰሩት። ያንንም ራሱ ፕሪያደርሽን ነበር ዳይሬክት ያደረገው። ይሄኛውን ሔዋን የተሰኘውን ፊልምም ኦሪጂናሉንም ዳይሬክት ያደረገው ራሱ ፕሪያደርሽን ነው። ሪሜኩ ላይ ሰይፍ አሊ ካን የሞሆላልን ገጸ ባህሪ የሚጫወት ሲሆን አክሸይ ኩማር ደግሞ የሰሙር ተርካኒን ቦታ ይዞ ይጫወታል ማለት ነው። ኦሪጂናል ፊልሙ ማለትም ኦፕም የተሰኘው ፊልም ተመልካቹ በጣም ወዶት ያየው ፊልም ነበረ። ብዙ አዋርዶችን አሸንፏል። ከዛ መሀልም ደግሞ ቤስት ፊልምና ሞሆላልም ደግሞ የፊልሙ አክተር በአመቱ ቤስት አክተር አዋርድም ተሸልሞበት ነበረ። ስለዚህ ሪሜኩ ላይ እንግዲህ መሪ ተዋናዩ ሞሆላልን የሚወክለው ሰይፍ አሊ ካን እንደሚሆን ተነግሯል ወይም ደግሞ መሆኑን አረጋግጧል። በፊልሙ ላይ ደግሞ አይነ ስውር ሆኖ ሰይፍ አሊ ካን ምን አይነት ትወና ያሳየናል የሚለውን እንግዲህ ፊልሙ ሲወጣ ነው የምናየው ማለት ነው። ቀደም ብሎ በእርግጥ ከፊልሙ ላይ የአክሸይ ኩማር ፈርስቱ ፖስተሩ ለእይታ በቅቶ ነበረ። የአክሸይ ኩማር ሉኩን በታየ ሰዓት በጣም ደስ የሚል ነገር ነበረው። በአሁኑ ሰዓት ላይ ፊልሙ ቀረጻ በአጠቃላይ ተጠናቋል። አሁን ላይ ሜከሮቹ አናውንስ እንዳደረጉት ከሆነ ሴፕቴምበር 11 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። ዳይሬክተሩ ፕሪያደርሽንና አክሸይ ኩማር ቀደም ብሎ የሰሩት ቡት መገላ የተሰኘው ፊልም ቦክስ ኦፊስ ላይ በጣም ምርጥ ገንዘብ ሰብስቦ ነበር የወረደው። ተስፋ የምናደርገው እንግዲህ ይሄ ፊልም ቦክስ ኦፊስ ላይ ምርጥ ገንዘብ ይሰበስባል ብለን ነው። ከሰይፍ አሊ ካን ጋር የተያዘ ሌላኛው ዜና ፕሮዲውሰር ፍርሃን አክተርና ሪቴሽ ሲድዋኒ አንድ ለየት ያለ ፊልም ለመስራት ፕላን አድርገዋል። በዛ ፊልም ላይም ደግሞ ሰይፍ አሊ ካን መሪ ተዋናይ ይሆንበታል ተብሏል። መረጃው እንደሚያሳየው ከሆነ ይሄኛው ፊልምም በኢንቴንስ የተሞላ ኤሬትድ የሚሆን ፊልም ይሆናል የተባለ ሲሆን በፖለቲካና በህዝብ ችግር መሃል የሚፈጠሩትን አስቸጋሪ ነገሮች የሚያነሳ ወይም በዛ ዙሪያ ላይ የሚያጠነጥን ፊልም እንደሚሆን አንዳንድ መረጃዎች ወጥተዋል። ፊልሙም ማን ዳይሬክት ያደርጋል ለሚለው እንኳን እስካሁን ድረስ የወጣ ምንም አይነት መረጃ የለም። ግን የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ የሚጀምር ሲሆን ያም ማለት ደግሞ የፊልሙ ዳይሬክተር ማን እንደሆነ በቀጣይ ቀናት ውስጥ አናውንስ ይደረጋል ማለት ነው። በፊልሙ ላይ ከሰይፍ አሊ ካን ጋር መሪ ተዋናይ እንድትሆን ተለቅ ያለች አክትረስ ትፈርማለች የተባለ ሲሆን ስለዚህ በቀጣይ የምናየው እንግዲህ የፊልሙ ዳይሬክተርና እና አክተርሷ ማን እንደሆነች አናውንስ ከሚያደርጉ እንጠብቃለን ማለት ነው። ኢምራን ሃሽሚ የተወነበት በዚህ ዓመት በጣም የሚጠበቀው አዋራ ፐንቱ የተሰኘው ፊልም ቲዘሩ ሰኞ ላይ ማለትም ጁን 29 ለእይታ ይበቃል ብለዋል ወይም ይለቀቃል ብለዋል። አዋራ ፐንቱ የተሰኘው ፊልም ተመልካቹ ያለ ትዕግስት የጠበቀው ነው ያለው። ምክንያቱም ደግሞ አዋራ ፐን የተሰኘው የመጀመሪያው ክፍል ቦሊውድ ላይ ከተሰሩና ከልት ክላሲክ ከሚባሉ ምርጥ ፊልሞች መሃል አንዱ ነው። ይህም ፊልም ደግሞ ቲቪ ላይ በተለቀቀ ሰዓት ተመልካቹ ወዶት ነበረ። ፊልሙ በእርግጥ ቦክስ ኦፊስ ላይ ፍሎፕ ነበረ። ቲቪ ላይ በታየ ሰዓት ግን ፊልሙንም ወደውታል። የፊልሙ ሙዚቃ ደግሞ ዛሬም ድረስ ተመልካቹ ወዶት የሚያዳምጠው ነው። ሁለተኛው ክፍልም ልክ እንደዛው ሚውዚካል ሮማንቲክ ትሬለር ፊልም እንደሚሆን ተነግሯል። ስለዚህ ለእይታ ሲበቃ ደግሞ የፊልሙ ታሪክና በዚህኛው ፊልም ላይ ምን ሙዚቃ ያቀርቡልናል የሚለውን አብረን ምን ይሆናል። ስለዚህ የፊልሙ የመጀመሪያ ቲዘሩ ጁን 29 ለእይታ ይበቃል። ቀደም ብለው እንደተናገሩት ኦገስት 14 2026 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ብለዋል። በአሁኑ ሰዓት ላይ ወጡ አንዳንድ መረጃዎች እንደሚያሳዩት ካልኪ ሁለተኛው ክፍል ለእይታ የሚበቃ ሰዓት ላይ ሌላ ተጨማሪ 2 ዌብ ሲሪዞች ለማዘጋጀት አስበዋል ተብሏል። የነዛ ፊልሞችም ዓለም ደግሞ ከካልኪ ዓለም ጋር የሚገናኝ እንደሚሆን እየተነገረ ነው ያለው። አንደኛው ሲሪዝ በስትሪት ህይወት ላይ የሚያጠነጥንና የሚያተኩር ሲሆን ሁለተኛው ዌብ ሲሪዝ ግን በምን አይነት ታሪክ ላይ ያጠነጥናል ለሚለው ምንም የወጣ አፕዴት የለም። በእርግጥ የካልኪ ዓለምን ከመጀመሪያ ትልቅ አድርገው ነው ያሳዩን። ስለዚህ ሁለተኛው ዌብ ሲሪዝም በመሪ ተዋናዮቹ ታሪክ ላይ የሚዞርና የሚያጠነጥን ይሆናል ተብሎ ይገመታል። የፊልሙ ዳይሬክተር ናጋርጁንም ከካልኪ ጋር የተያዘ በጣም ብዙ ነገሮች ፕላን አድርጓል። ይህም ማለት ደግሞ በቀጣይ ጊዜ ከዚህ ፊልም ጋር ወይም ከዚህ ዓለም ጋር የተያዘ ሌሎች ትልልቅ ፊልሞችና አሪፍ የሚባሉ ዌብ ሲሪዞች ለእይታ ይበቃሉ ተብሎ ይጠበቃል። ግን ደግሞ ህንድ ውስጥ ያሉ ፊልም ሜከሮች የተለያዩ
ዩኒቨርሶችን ምርጥ አድርገው መስራት ይችላሉ፣ ጅምሩ ላይ ማለት ነው። ግን ሁሉም ነገር ራሳችን ማኔጅ እናደርጋለን ብለው የተለያዩ ሰዎችን እርዳታ ባለመጠየቃቸው ያ ያሰቡትን ዩኒቨርስ በትክክል ክሬት ማድረግ አይችሉም። እንደሚታወቀው በህንድ ሲኒማ በጣም ብዙ ዩኒቨርሶች ክሬት ተደርገው ነበረ። አሁንም የካልኪ ዓለም ራሱን የቻለ አንድ ዩኒቨርስ ይኖረዋል ተብሏል። ስለዚህ በቀጣይ የምናየው እንግዲህ የናጋሽ ፊልም የካልኪ ዩኒቨርስ ምን ይመስላል የሚለውን ነው። የማይንቲ በንጋራም ፊልም ፕሮዲውሰር የሆነው እንዲሁም ደግሞ የሰማንታ ባለቤቷ ነንዲር ሬዲ ዛሬ ላይ አናውንስ እንዳደረገው ከሆነ ማይንቲ በንጋራም የተሰኘው ፊልም ሁለተኛ ክፍል እንደሚኖረው አናውንስ አድርጓል። በዛውም ጨምሮ እንዳለው ከሆነ ማይንቲ በንጋራም የተሰኘው ፊልም ያንኑ ቡድን ወይም ያንኑ ቲም ይዞ በድጋሚ በሁለተኛው ክፍል ይመለሳል ብለዋል። ግን ደግሞ ፊልሙን ለመስራት አሁን ጊዜ ይፈጃል የሚባል ነው። ዋና ምክንያቱ ደግሞ ሰማንታ በአሁኑ ሰዓት ላይ ነፍሰ ጡር ናት። ይህም ማለት ደግሞ የፊልሙ ቀረጻ ከአንድ ዓመት ወይም ደግሞ ከአንድ ዓመት ተኩል በኋላ ቀረጻው አንድ ብሎ ይጀምራል ማለት ነው። ማይንቲ በንጋራም የተሰኘው ፊልም በአጠቃላይ በጀቱ ከ20 እስከ 30 ከሮር አካባቢ ነው። ግን ፊልሙ በዓለም አቀፍ ደረጃ ወደ 70 ከሮርና ከዛ በላይ መሰብሰብ ችሎ ነበረ። ሁለተኛው ክፍል እንደሚሰራ እንኳን ተረጋግጧል። ግን አማራጭ የለም፣ ጊዜ መጠበቅ ነው። እስከዛው ድረስ ግን ማይንቲ በንጋራም የተሰኘው የመጀመሪያው ክፍል ላይፍ ታይሙን ሲጨርስ ምን ያህል ሰበስባል የሚለውን አብረን ምን ይሆናል። ታዋቂው ዳይሬክተር ሮበርት ኤገር ቀጣይ ፊልሙ ዌርወልፍ የተሰኘው ፊልም ፈርስት ሉክ ፖስተሩ ላይ ታበቅቷል። በፖስተሩ ላይም ኤረን ታይለር ጆንሰን ጫካ ውስጥ ሆኖ ጦር ይዞ ይታያል። በዚህ ፊልም ላይ አክተሩ ኤረን ታይለር ጆንሰን ዌርወልፍ ሆኖ የሚጫወት ሲሆን በዛውም ደግሞ ዊሊያም ዳፎይ አዳኝ ሆኖ ይታያል ማለት ነው። የፊልሙ ታሪክ እንኳን በጣም የሚታወቀው የድሮ ተረት የሆነው በዌርወልፍ ተረት ላይ የሚያጠነጥር ሲሆን እንደ ሌሎቹ ፊልሞችም መሳጭ ይሆናል ተብሎ ይጠበቃል። ሮበርት ኤገር ዳይሬክተሩ ቀደም ብሎ የሰራ የነበረውን በኖርዝማን የተሰኘውን ፊልም እንዲሁም ደግሞ ኖስፈራቱ የተሰኘውን ፊልም በእርግጠኝነት አይታችሁለታል ብዬ ተስፋ አደርጋለሁ። ሮበርት ኤገር በእርግጥ የሚያነሳቸው ታሪኮችና የዳይሬክተርነት ስታይሉ ከሌሎች ዳይሬክተሮች በጣም ለየት ያለ እንደሆነ ይመሰከርለታል። ይህም እንግዲህ አንድ ዳርክ ትሪለር ፊልም ነው። ስለዚህ በቀጣይ ደግሞ የሮበርት ኤገር አዲሱ ፊልሙ እንዴት ይሆናል ቢሉን አብረን ምን ይሆናል። ይህ ፊልም ጣጣውን ጨርሶ ዲሴምበር 25 2026 በዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆኗል። ሪቴሽ ዴስሙክ የተወነበት ራጃ ሽቫጂ የተሰኘው ፊልም ኔትፍሊክስ ላይ ተለቋል። ከማራቲ ጭምር በሂንዲም ስለለቀቁት አሁን እንግዲህ በቀላሉ አግኝተን ማየት እንችላለን ማለት ነው በጥራት። ሜይ አንድ በዓለም አቀፍ ደረጃ ለእይታ የበቃው ራጃ ሽቫጂ የተሰኘው ፊልም ከ20 እስከ 30 ከሮር አካባቢ በጀት ወጥቶበት የተሰራ ፊልም ነበረ። ፊልሙም በዓለም አቀፍ ደረጃ 130 ከሮር ያህል ምርጥ ገንዘብ መሰብሰብ ችሎ ነበረ። የፊልሙ ታሪክ ደግሞ እንደሚታወቀው ህንድ ውስጥ በጀግነቱ የሚታወቀው ቀደም ያለ ንጉሳቸው ቸትርፐቲ ሺቫጂ መሃራጅ በሚባለው ንጉስ ታሪክ ላይ የሚያጠነጥን ነበረ። ስለዚህ እናንተ ማየት ከፈለጋችሁ አሁን በሂንዲ ስለወጣ በቀላሉ አግኝታችሁ ማየት ትችላላችሁ ማለት ነው። አክሼ ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም ኦፕኒንግ ዴይ ላይ በአጠቃላይ 19 ከሮር አካባቢ እንደሰበሰበ ተነግሯል። በዓለም አቀፍ ደረጃ ደግሞ ፊልሙ የመጀመሪያ ቀኑ ላይ 28 ከሮርና ከዛ በላይ መሰብሰቡን አናውንስ አድርገዋል። ኦፕኒንግ ዴይ ላይ ወይ የመጀመሪያ ቀኑ ላይ ምርጥ ገንዘብ ነው የሰበሰበው ፊልሙ። ግን ደግሞ ያው ዋናው ዊኬንዱ ነውና ዊኬንዱ ሲጨርስ በአጠቃላይ በ3 ቀን ውስጥ ምን ያህል ሰብስቧል የሚለውን አብረን ምን ይሆናል። እናንተስ ዌልካም ቱ ጀንግልን አያችሁት እንዴ? በጣም የሚያስጠላና ድምፁ የማይሰማ ጨለም ያለ ስክሪን ኮፒን ያገኘሁት ለማየት የሚመች አይመስለኝም። ትንሽ ጠራ ያለ እስከሚወጣ ድረስ መጠበቅ አለብን። እንደዛም ሆኖ ግን ካያችሁት ደግሞ ስለ አክሼ ኩማር ፊልም ምን የምትሉት ነገር አለ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ कुछ कुछ होता